መንግስቱ ደመላሽ ይባላል ወይም ደግሞ መንግስቱ ሻቱ። አንቺ ጤና ሆነች ፍቅሬ እኔ ጤና ያጣው እኔ ጤና ያጣው እኔ ጤና ያጣው አንቺ ከቶ ግድ የለሽም ስለ ፍቅር አልገባሽም። ሰው የለም ወይ የሰው የለም ወይ ከሀገሩ ከቦታው ከስፍራው ሲገኝ የሰው የለም ወርቅ አልማዝ ብልሽ ይገልጽሻል ወርቅ ብልሽ ይገልጽሻል ስትናፍቀኝ ካጠገቤ እያለችው ያዘለው ብታው ጎጃሜ አንተነ መጠሪያ ስሜ ሞራሽ ብለህ ጥራው ማታ እሱ ነው ጋሻ መከታቤ ዘይኮነ ኮነ ዘይገብረ ገብረ ሚካኤል መዊቶ መይዝ የተቀብረ ዘይኮነ ኮነ ዘይገብረ ገብረ ረቢ ሰገዲ በመንፈቀ ሌሊት ረቢ አኮኑ ሰገዲ መንዶኒ ሶሊያና አንተ ትበቂ በቃል የእናትነት እውነታዋን ችለን ባንከፍላት እኛ እያለን አትጎዳም አይደፍራትም ጠላት። ይህ ጎፍላ ሚዲያ ነው። ከኛ ጋር ስለሆኑ ምስጋናችን ልባዊ ነው። ሰላም የጎፍላ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ለየት ባለ እንግዳ መጥተናል። ቆይታችንን ትወዱታላችሁ ብለን እንጠብቃለን። እስከ መጨረሻው ድረስ ተከታተሉን። የዛሬ እንግዳ የሆነው ወጣት ድምፃዊ ነው መንግስቱ ደመላሽ ወይም ደግሞ በአይዶል ስሙ ሻሾ መንግስቱ ሻሾ ነው። መንግስቱ ጥሬና ክብረት ስለተገኘ የእውነት ካለ በጣም አመሰግናለሁ። እንኳን ደህና መጣ። እሺ ወደ ፕሮግራማችን ከመግባታችን እንደ መንደርደሪያ መንግስቱንም ለማወቅ ያክል መንግስቱ ማን ነው? እኔ መንግስቱ ደመላሽ ይባላል ወይም ደግሞ መንግስቱ ሻቱ ባላገሩ አይዶል ወይም ደግሞ ከኢትዮጵያ ብዙ እንግዲህ ብዙ ውጣ ውረድ እንትን መንግስቱ ብዙ ነገሮችን የተወለደ የተወለድኩት መራዊ ከተማ ነው የተወለድኩት። ያው 02 ቀበሌ ያደኩኝ እዛው ነው ከዛው ከተማ ነው። ወደ ሙዚቃ የመጣህበትን አጋጣሚ ታስታውሳለህ? ያው ሙዚቃ በአጋጣሚ ያው ፍቅር ብዙ ማያንበረክከው ነገር የለም። እኔም አንዲት ኮረዳ ጋር በፍቅር ወደድኩና ብዙ እዚህ ሽንብጥ የሚባል ትምህርት ቤት አለ። ሽንብጥ ትምህርት ቤት እዛሽ ልጅ ጋር ተዋወቅን፣ ተዋደድን ምናምን። ከዛ ወደ ሙዚቃው ልመጣ የቻልኩበት ምክንያት ልክ እሷ ጋር መቃቃር እንደምንድናለ ሲመጣ በጣም ወዳት ስለነበረ ሙዚቃ ቢጫ መርገጫ የድሮ ቴፕ የለም፣ በዛ ሙዚቃ ካሴቶች እንደዚህ ከምሬ ሙዚቃ አዳምጣለሁ። በቃ እሷን ነው ማስብ እና 3-4 ዓመት በጣም ከባድ የሆነ ድብርት ውስጥ ነበር። ከዛ የኮንስትራክሽን ስራ እየሰራሁ ምናምን እያለሁ መስፈን ጀመርኩ። እንግዲህ እሷ ትስትለኝ በቃ እንደዚህ ዘፍናል የሆነ ቡድን መግባት አለብኝ እያሰብኩና ካሲሎ ጸረ ኤድስ ማህበር ይባላል ቀበሌ 3 በበጎ አድራጎት የተቋቋመ ባህር ዳር እዛ ገባነ። ያው ብዙ ዘንባባዎችን በመትከል ቼቤ የተጎዱትን እየዞርነ በመጠየቅ ገንዘብም ደግሞ እንዘፍንና እነሱን ደግሞ በማበረታታት በዓለም ሲሆን አብረን እነሱ ጋር በማሳለፍ ምናምን በበጎ አድራጎት በቃ እንደዛ ሆኖ ሙዚቃ እዛ ጀመር። ከዛ ከፋሲሎም ቤተሰብ መምሪያ ሁለቱም ቦታ ምናምን እንደዚህ ወጣ እያልኩኝ ማይክ መያዝ ጀመርኩ ምናምን። እዛ እንደዚህ 4 ማዕዘን ላይ መንገድ እየዘጋነ ምናምን ጎዳና ተዳዳሪዎችን ምናምን ከጎዳና እንዲነሱ ምናምን ብዙ ጥረት እናደርግ። እንደው ወደ ኋላም እንዲመልስ የመጀመሪያ ጊዜ ማይክ ይዘህ የዘፈንከው ሙዚቃ ታስታውሳለህ? አዎ። እንዴ እጅ መፍቻህን? አዎ እንዴት ይረሳል? አስታውሰኝ እስኪ። ደማም ወድጄሻለሁ ፍቅሬ ተጨንቄያለሁ አካል ፍቅርሽ አለብኝ ጉብል አትቅሪብኝ ደማም ፍቅርሽ አለብኝ ጉብል አትቅሪብኝ ደማም ፍቅርሽ አለብኝ ጉብል አትቅሪብኝ አንቺ ጤና ሆነች ፍቅሬ እኔ ጤና ያጣው እኔ ጤና ያጣው ከስቼ ጠቁሬ ፍቅሬ
ከሰውነት ወጣው ከሰውነት ወጣው ከሰውነት ወጣው። እኔ የለውም ማቋረጥክብኝ እንጂ እኔ የለውም። ከዛ በኋላ መንግስቱ በተለያዩ የኪነት ቡድኖች ተቀላቅለዋል። መራይም ብዙ ቦታ እንደተቀላቀልክ መረጃው አለኝ እና የት ተቀላቀልክ? ፋሲሎ ከወጣው በኋላ መራይ ቤዛ ጸረ ኤድስ ማህበር እዛ ልጆች ጋር ምናምን አብሬ እነሱ ጋር መስራት ይችላል። ብዙ ጊዜ አንድ 2 ዓመት ሳይሆን ይቀራል። ከዛ ቤዛ ጸረ ኤድስ እና የሸዋስ የሚባል ነበር ይዛን ከዛ እሱንን አንድ ላይ ያርጊ መራይ የሚቆረቆሯቸው ተወራሪ አድማስ ይባላል። አድማስ የባህል ቡድን አለ። አድማስ የባህል ቡድን አልነውና ልክ እነሱ ደሞዝ ተተከለላቸው፣ እቃም ተገዛላቸው፣ ከተማው አቀፋቸው። ከዛ በኋላ እኔ ወደ አቤ ጉበኛ አቤ ጉበኛ የባህል ቡድን ዱርቤቴም እንደዚሁ እነሱ ጋር ልጆች ጋር አመት አካባቢ እነሱ ጋር ዱርቤቴ ማስተባበርም እንደዚሁ ደግሞ በድምፃዊነትም እነሱ ጋር አብሬ ያገለግል። ከአመት በኋላ ዋሸራ የሚባል የባህል ቡድን አለ ሙሰላም አካባቢ ሙሰላም ገባው። ከዛ ፌስቲቫል ቱባ ባህሉ የክልሉን ቱባ ባህሉን በማውጣት ገጠር ድረስ እየሄድን ምናምን በደንብ እንትን አለ። ክልሉን ወክለን አንደኛ ወጣን። አንደኛ ከወጣን በኋላ ቀጥታ ክልሉ ወደ ሀረር ይዞን ሄደ። ክልሉን ባህል በማስተዋወቅ በሚል ሀረር ሄድን። ሀረር ከደረስን በኋላ እነሱን ፔንታቶኒክ የሚባል ቅኝት አለ። እነሱን ብቻ ነው እንጂ እኛ ምናምን እንድናቀርብ አልተጋበዝንም ነበር በሰዓት። ኋላ በቃ ሳምንቱን ሙሉ እነሱን ስራ ምናምን ብቻ ስንሰማ ቆየን። ከዛ ልክ ከአማራ ክልል ጎንደር ብሎ ልክ ሲጠራ ገባንና ሪትም እንኳን የለም የኛ አካባቢ ሪትም ምናምን የላቸውም። ከዛ ጎንደር ሲባል ሪትሙ ምንድነው የአንቺ ከቶ የለም የጥላውን ገሰሰ በሱ ገባንና ጎንደረኛ ቅምሽ አይ እስኪ እንደው ለተመልካቾችም ግልጽ እንዲሆንና እስኪ አንቺ ከቶ በሚለው ጎንደረኛ አስታውቁት። ምንም በቃ ጭራሽ እኮ ነው የማይገናኝ። እስኪ እንደበለውና ጎንደረኛ እናስበው። ችክችካ ይባላል። አሁን ችክችካ ማለት ፈጠን ያለ ቢት ነው እና ጎንደረኛም ወደ ፈጠን ያለ ነው። አንቺ ከቶ ግድ የለሽም ስለ ፍቅር አልገባሽም ሁሉን ነገር ረስተሽው ችላ ብለሽ ስለተውሽው ቻልኩት ፍቅር ለብቻዬ ነው የሚለው ዘፈኑ። ገባንና ይሄ ነው እንግዲህ ቢቱ። ከዛ በኋላ የሰው የለም ሞኝ ከሀገሩ ከቦታው ከስፍራው ሲገኝ የሰው የለም በዛው ቤት በጥላሁን ገሰሰ ሙዚቃ ቤት አማራጭ የለንም። የተጫነች ወርዱ ላይ 2 ወርድ ነው ያላችሁ። ያውም የወሰድነው ዕቃ ብዙ ነው። እንደዚህ እንደለበስን ምናምን የገባነው በቃ ምክንያቱም እዛም ረብሻ ተነሳ። ሀረር ያው እሱ ጠቅላይ ሚኒስትር ኃይለማርያም ሲለቅ እዛ ነበር። እንደውም ወደዚህ ለመምጣታችን እንደውም እሱ ሲለቅ ነው ሰላም ሆኖ ምናምን በቃ በሰላም መጣን። ዋጋ ከፍላችሁ ሄዳችሁ እንዴትም ቢሆን አቅርባችሁታል። እግዚአብሔር ይመስገን። ግን የተዘጋጀንበትን አላቀረብነው አይደል? አሁን ቱባ ባህሉ የለም። አሁን አማራ ክልል ያሉ ባህሎች ምን ይመስላሉ ምናምን የሚባሉትን ያንን አሁን የሰው የለም ሞኝም የእርጋ ዘፈን ነው። እኛ የተዘጋጀንበት የኛ ራሱን የቻለ ስራ አለ። በጣም ነው ዘና ያደረገኝ። ከዛ በኋላ በተለያዩ የሙዚቃ ቡድኖች ገብታ ተካተት ጥሩ እንትን ነበረ እና መጨረሻ ላይ ደግሞ ባላገሩ ላይ አየነ። ባላገሩ እንዴት ተቀላቀልክ? ራሴን እንዳውቅ ካደረገኝ ነገር ባላገሩ ማረሰውም እንዲሁም ህዝብ ጋር እንድገናኝ ያደረገኝ ትልቅ ሚዲያ ነው ባላገሩ። ምክንያቱም የዛኔ በኮሮና ሰዓት ነበር እኛ ስንወዳደር የነበረበት ሰዓት። ኮሮና ሰዓት ስለነበረ ዙም ይባላል። በዙም ነው መሄድ ስለማይቻል ነበረ እና እንዳጋጣሚ በዙም እንደዚህ አይነት ውድድር አለ። አይለየሽ ሲደግ ካቦክ የሆነች ክላስ ውስጥ ነው መራይ ቢሮ ውስጥ ነው እንደውም ቀረጻውን እያየሁት ነበርና የሆነ ጽፈት ቤት ነገር የኢንቨስትመንት ማስፋፊያ ምናምን ነው የሚል እና እዛች ውስጥ ነው ፍቄ የሚባል ጓደኛ ያለ እና እሱ ኢንተርኔቱን ሙሉ በሙሉ እኔ እንድጠቀም በሚል ሙሉ የቢሮውን የምናምን አጠፋፍቶ ነው ያችን ጊዜ እንዳገኝ ያደረገ እና እነሱ ትልቅ በዚህ አካባቢ ትልቅ አስተዋጽኦ አለ። ከአንደኛው ዙር ነው ቀጥታ ወደ 4 ሄድ። ምክንያቱም 1 2 3 ሁለት ሶስት ዙር እንትን አልተወዳደርክም? የለም እንደዚህ እንደ ሌሎች አዲስ አበባ እንዳሉት ምናምን የለም። 4ኛው ዙር ላይ ነው ኮንታክት ያደረገኝ አብርሃም።
እዚህ ጋር እስከ አራተኛው ዙር ድረስ በዙም እየተወዳደርክ ማለት ነው አይደል? ነው ዝም ብለህ ቀጥታ ነው ያሳለፍኩት? ተወዳደርኩና ቀጥታ አሳለፍኩ። አዎ እዛ ላይ በጣም አብርሃም፣ ኧረ ሁሉም ዳኞች ናቸው፣ ግን በይበልጥ አብርሃም በቃ ደንግጧል ድምፅህን ሲሰማ። እንደውም ምንድን ያለ ዘግይቶ የተወለደ የድሮ ሰው ነው አገላለጼን አላውቅም፣ ልክ አልኩን አላውቅም እንጂ ዘግይቶ የተወለደ ግን ደግሞ እዛ በእነ ጥላሁን ገሰሰ ዘመን ላይ ያለ ሰው አሁን ተፈልጎ ማግኘት ይከብዳል። በጣም ተገርሟል። አንተን እንትን እያየሁት ነበር ቪዲዮውን እና ፈገግታ ደስታ ሁሌም እናየው ሀገር በነፃነት ኮርታ ስትኖር ነው ሁሉም የሚያምረው። ፈገግታ ደስታ ሁሌም እናየው ሁሌም እናየው ሀገር በነፃነት ኮርታ ስትኖር ነው ሁሉም የሚያምረው። ጥሩ ልብስ ለብሰን አምሮብን ተውበን የምንታየው ሰዎች እንረዳ ቢገባን ትርጉሙ ሁሉም በሀገር ነው። ምግብና መጠጥ በደስታ አግኝተን ያለምንም ችግር ሁሉ ተጠብቀን ሳይከፋን ደስ ብሎን መኖር የምንችለው ከነፃነት ጋር ሁሉም በሀገር ነው በሀገር ነው። በጣም ደስ ይላል መንግስቱ። አዎ በጣም 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 ዳኞች በቃ ደንግጠዋል። ምንም ሊሉህ አልቻሉም። አስተያየት ራሱ ለመስጠት ተቸግረው እያየን ነበር። ከዛ በኋላ ወደ አራተኛው ዙር አዲስ አበባ ሄድክ? አዎ አዎ። እሺ እዛ የነበረው ከዛ ይሄኛውን አዲስ አበባ ኢትዮጵያ የሚለው የጥላሁን ገሰሰ የለም እሱንም በሚገርም ሁኔታ ነው ያለኩት። ከዛ አስጨብጭበሃል፣ ለእውነት አስጨብጭበሃል። ኢትዮጵያ የሚለውን ነበር ያቀረብኩት። ያው ወደውታል እነሱ፣ እኔም ደስ አለኝ። በቃ በዚህ መንገድ እንትን አለ። ከዛ ከአራተኛው ዙር ቀጥታ ካምፕ ነው የገባ? አዎ 4 ቀጥታ ወደ ካምፕ ገባን። ከእያንዳንዱ ክልል ነው የሚመጡ ብዙዎቹ። ያው የልምድ ልውውጥ አለ። በዚህ ላይ በሙያ ደረጃ ደግሞ ይሄ ሙያ ሸር ምናምን እንደራረጋለን። እንደ ቤተሰብ ነበረ የካምፕ ላይፋችን። በጣም ደስ የሚል ነበረ። እና አብርሃምም በደንብ እያስተማሩን ትሬኒንግ እየሰጡ ምናምን ነበረ ውድድሩ እና በጣም አሪፍ ነበረ የካምፕ። እሺ ተመልካቾቻችን እየተከታተላችሁ ያላችሁት ጎፍላ ሚዲያ ነው። ፕሮግራማችን እንዲሁ እንዳማረ መንጌ በመሀል ጣዕመ ዜማዎችን እያሰማን ነው። አብራችሁ እንድትሆን የአክብሮት ግብዣችን ነው። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን፣ ይወዳጁ እንላለን። ትልቅ ደረጃ ትደርሳለህ ተብሎ በደንብ ሲጠበቅ ነበር። ባላገሩ ላይ ተጠባቂው አንተ ነበርክ። ዋንጫ ታነሳለህ ተብሎ የተገመተውና ድንገት ጠፋ። ምክንያቱ ምን ይሆን? ምክንያቱ ትሬኒንግ ለማድረግ በቂ ጊዜ አላገኘም በሰዓት በነበረው። ለምን እዚህ ጋር በጣም ጫና ነበረብኝ። አሁን እስቲ አልመጣም ምናምን ሁላ ለምን ለመሄድ ምናምን አስቸጋሪ ስለነበረ ጊዜም እዚህ ትንሽ ስራም ስለነበረ በጣም ሰፊ ስራ ስለነበረ አልተመቸኝም ወደዛ ተለማለ እና አዲስ አበባ ያሉ ልጆች በዚህ አጋጣሚ ተጠቅመዋል። ምክንያቱም እዛው ነው ትሬኒንግ የምታረጊው፣ ባለሙያ እዛው ነው የምታገኘው ምናምን። ያንዳንዱ ዘፈን ቀላል አይደለም። ድሮ ብሪጅ የሚባል አለ። ብዙ ለማጥናት በጣም ብዙ ጊዜ የሚወስድ ነው። ያንን ነገር ጊዜ ሰጠሽ ካልሰራሽው ድረስ ዋጋ ያስከፍልሻል። ጊዜ ስትሰጪ ግን ጥሩ ውጤት ታመጣለሽ። እኔ በማንኛውም ሰው አዲስ አበባ ሁኜ እንደዚህ ቤት ምናምን ነገር ተሟልቶለት ምናምን እንደዚህ ምናምን ውድድር እንትን ግን የተሻለ እንትን ነበር። ስራ ብለሽ ከያዝሽው ማንኛውንም ነገር በጥሩ ሁኔታ እንትን ትያለሽ። በዚህ ሁሉ መቼስ ቀላል አይደለም። ከመራ የተነሳ አዲስ አበባ ሄዶ መወዳደር ወጪ አለ ምን አለና ብዙ ሰዎች ላንተ እዚህ ደረጃ ላይ እንድትደርስ ዋጋ ከፍለው ነበረ። የተሻለ ደረጃ ላይ ማየት ይፈልጉ ነበረ። የሚያግዙህም ሰዎች እንደነበሩ መረጃው አለኝ ተመሳለሁና መጨረሻ ላይ ግን በእንደዚህ አይነት ኬዝ ስታቆም ድጋፋችንን እንቀጥልና ባላገሩን ጥግ ድረስ እየው የሚል ደጋፊ ያጣ ደጋፊ እንኳን አለ። ከዛም ትምህርት ሰላም አካባቢ እነዛም አካባቢ ወጣቶች ስለነበሩ ብዙ እንትኑ በኢኮኖሚ ደረጃ አዎ ሱትም ያስፈልኛሉ። አንዳንድ ደግሞ አይዞህ የሚሉ ምናምን አሉ። በድጋፍ ደረጃ የተሻለ ማለት በቃ ከምታስቢው በላይ ለእኔ እንትን ብለውኛል፣ ደግፈውኛል።
ከዛ ላይ ደግሞ ያንቺም ጥንካሬ እንትን የነሱ ድጋፍም ሆኖ ነው ኤንቢሲ ኢትዮጵያ ላይ አንደኛ እንደወጣ ምክንያት የሆነ ከዛ ያሉ ሰዎች በቃ መንግስት የተሻለ ነገር እንትን ማለት አለበት በሚል በደንብ እንትን ስላሉ ግን ምን መሰለሽ የኪነ ጥበብ አንዱ እንትን ከፍተኛ ድጋፍ ይጠይቃል። ድጋፉ ምን አይነት ነው መሰለሽ? አሁን እኔ ለውድድር አዲስ አበባ ገብቼ ልክ ተወዳድሬ ምናምን እንደወጣ እንደዚህ እንጀዛ ቤት ያስፈልግሻል። ከዛ ደግሞ ከቤትም አልፎ ደግሞ ምግብ በጥሩ ሁኔታ ታክሲ ያለ ራይድ ያ ነገር ያስፈልጋል። ያ ነገር የሆነ ሰዓት ላይ ለእኔ ከብዶኝ ነበር አዲስ አበባ። ከዛ ሲኤምሲ ይባላል ጅብሰም እየሰራሁ ምክንያቱም አላማ ብለሽ ይዘሽ በኋላ ጅብሰም እዛ ሲኤምሲ እሰራለሁ፣ ማታ ደግሞ ዘፍናለሁ። ሲኤምሲ ጅብሰም እንደዛ እየሆነ ኤንቢሲ ኢትዮጵያ ላይ አንደኛ እንደወጣ ምክንያት የሆነ ያን ጭምር በቃ ራሴ ለምን ምናምን ብዬ አዳር ሙሉ ነው የምዘፍነው። ጠዋት ደግሞ ጅብሰም እሰራለሁ። ባላገሩ ካምፕ ላይ ያው የወጣህበት የራስህ የሆነ ምክንያት እንደሆነ ነግረኸኛልና ያኛው እንትን ብሎ ወደ ኤንቢሲ እንዴት ልትመጣ ቻልክ? ኤንቢሲ ለኔ ማለት በቃ የሆነ የለም ከባህር ልክ ጠልቀሽ እንደማውጣት እንደዚህ ነው ለኔ። ለምን ኤንቢሲ መምጣቱ ብዙ ነገሬን በቃ እንትን አለው። ማታ ነበረ የምዘፍነው 24 ሰዓት ምናምን ነው ዘፈኑ እና እንደዛም ሆኖ ደግሞ ውጤቱ ደሞዙ 3000 ብር ነው በወር አይደለም። ቤተሰብ ይዘሽ ምናምን ምንም በቃ አይበቃም። ያለኝ አማራጭ እስከ 6 ሰዓት የሆነ ቦታ ዘፍናለሁ፣ እስከ 6 ሰዓት የሆነ 12 ሰዓት ማታ ዘፈናለሁ ማለት ነው። ጠዋት እንደዛም ሆኖ ስለ ሳንቲሙ ስለማይበቃ የግድ ሱፍሽ መታጠብ አለበት፣ ፕሮቶኮል የሚባል ነገር ያን ነገር ለማድረግ ደግሞ ጅብሰም ደግሞ ቀን ደግሞ ጅብሰም እሰራለሁ። አንዳንዴ ድክም ሲለኝ እዛው ምናምን ማድረግበት እዛው የምሰራበት ቦታ ላይ ምናምን ማውጣት ሰዓት ደከመኝ ምናምን እና ቻሌንጁ ከባድ ነበር። ግን በቃ እንደዛም ሆኖ ተሳትፎልኝ አንደኛ ወጣሁ ኤንቢሲ ላይ። ከዛ እድል መጣልኝ ውጭ አረብ ሀገር ለሙዚቃ ወይ ለኑሮ ማታ ስዘፍን አየኝና ይዤ ዱባይ ምናምን አለኝ። ከዛ እኔ ግን አይ ያለድም ምክንያቱም እዚህ ጋር ሌላ ልብ አለ ብትሄጂም ኮፋው ነው የሚሄደው ልብሽን እዚህ ነው ትተሽው ያለ ስለሆነ አለድም ይቀርና እኔ እዛ እየተወዳደርኩ እኔ እዛ ነገሮቹ አሪፍ እየሄዱ ግን ባለቤቴ ሰው ቤት ገብታ እና የሰው ቤት ሞግዚት ሆና እንደማለት ነው። በግልጽ እንዲሆን ብዬ ነው። ሰው ቤት ላይ ተቀጥራ ገባች። በቃ ከዛ አዎ ወደ አረብ ሀገር ወደ ውጭ ምናምን እንዳልሄድ ያደረገኝ ምክንያቱም ነው። እሷ በዚህ ሁኔታ ውስጥ ሰው ቤት እየሰራች እኔ አረብ ሀገር ሄዶ ያው ልጅም አንዳንዴ ያለሽበትን ሁኔታ የምታውቂው አንቺና አንቺ ብቻ ከብልቅልቁ ጀርባ ያንቺ መከራ ያንቺ ስቃይ አይታይ። የኛ አካባቢ ደግሞ እንዳለመታደል ሆኖ ክልሉ የኪነ ጥበብ ሰዎችን የሚያበረታታ አይነት ነገር አለ። በግልጽ መነግርሽ ካሁን የዚህ ርቀት እንትን ያመጣጥ የራሴ ጥንካሬ እንጂ እንደ እንትኔ ይወድቃል እንዳለውበት አካባቢ ማለት ነው። እንደዛም ሆኖ እዛ ድረስ በአዲስ አበባ ድረስ ሂጄ ወረዳውንም ይሄንን በማስጠራት ደረጃ የተሻለ ነው ክልሉን። ከዛ ደግሞ እንደ ኢትዮጵያ ደግሞ የተሻለ ነገር እናት ሀገሬ ብዬ ሰራው። አዲስ አበባ ሂጄ ደግሞ ኢትዮጵያ ነው ያርንጓዴ ጫጤ ላይ ሄጄ ደግሞ ዶክተር አርቲስት ጥላሁን ገሰሰ ኢትዮጵያ የሚለውን ስራ የሰራው እና ወረዳው እንደነበር አሁንም ቢሆን እንደ ወረዳም እንደ ክልልም ብዙ መስራት እያለባቸው እኔም ብቻ አይደለም አሁን ከወረዳው የተሻሉ የሚወጡ ልጆች አሉ። እኔን መሰለች ድምፃውያን አሉ፣ በቲያትር በብዙ የሚወጡ አሉ ክልሉ ላይ። እነዛ ሰዎች አንድ ሀብት ነው። ይሄ ሀብት ነው ብሎ የመውሰድ ግንዛቤ እንትኑ እዚህ አካባቢ የሞተ ነው። ይስተካከላል ብለን ተስፋ እናደርጋለን። በቀጣይ አሁን የአሸናፊዎች አሸናፊ እንዳልከው ኤንቢሲ ኢትዮጵያ ላይ ውድድር አለኝ ብለሃል። ከዚህ በፊት የነበረውን በአንደኛ ዙር ተሸላሚ ሆነህ መጣሃል። ያም ሆኖ እየተመለከተህ የለም። አሁን ይመለከታን ብለን ተስፋ እናደርጋለን። እስኪ አዲስ አበባም የነበርክበትንም መቼስ ቀላል ጊዜ አላሳለፍክም ፈረደው። አዲስ አበባ እያለህም እዚህ እያለህም ማትረሳው በጣም ያዘንክበት አጋጣሚ? በጣም ከፋኝ ያዘንክበት አጋጣሚ እዛ ዘፍኝ ነው እና በጥሩ ሁኔታ የጸጋዬ ደቦጭ ምናምን አለማየሁ ግርማ አሉ ዳኞች በነበሩበት ሰዓት ደስ ብሏቸው ያቀረብኩት ስራ አሪፍ ግን እንዳጋጣሚ ሆኖ በባዶ ወዴ አልበላው። አንዱ የሆነ ጓደኛዬ በቃ ቻሌንጅን መቋቋም አለብህ ብሎ በሶ ሰጠኝ እና በሶ ራሱ ሻቦ ራሱ የለውም በቃ ባዶ ዝም ብሎ ባዶ በሶ እና ያንን ነቅንቄ
የጠጣሁበት ጊዜ መቼም ማረሰው። እዛ ሚዲያው ላይ የተሻለ ፊት ነው። ምክንያቱም እንደዛ ጠጥቼ እንደራበኛ ላሳይ ፈገግታዬ በጣም የተሻለ እና ደግሞ በእግሬ ታክሲ ጠጥቼ እዛ ከመካኒሳ ለጋር ለመሄድ በእግሬ የሄድኩባቸው እንዲሁም ሰዓቷ ደግሞ እንዳደር ሰረተው ተሎና ሰውየው ይህንን ችግር አያውቅም የሚዲያ እንትን ምክንያቱም አልነገርኩትም ችግር ግን በሩጫ ከመካኒሳ ለጋር ከባድ ነው ርቀቱ ሜክሲኮን አልፈሽ ነው ለጋር ያ ሁላ ርቀት እየሮጥ ገብቼ እንደዛ ትንፋሽን ተቆጣጠር የተወዳደርኩበት ጊዜ እንደገና እዛው ደግሞ ለመድረስ እንትኑ መውጣቱ አለ ደረጃው ያ ነገር ለኔ እዚህ ግባ ማትዩ ከባድ ነገር አንዳንዴ ኪነ ጥበብ ዋጋ ያስከፍልሻል ግን መውደድ ነው ፍቅር አንዳንዴ ብዙ ዋጋ ሲያስከፍል መቼም አይሆን እና ያንን ጊዜ መቼም አረሰው በእውነት ይሄን እንደዚህ ዋጋ ከፍለህ ተወዳድረህ ይሄን ያህል ለጥበብ የከፈልከው ዋጋ እንዲሁ አያስቀርህም ብለን እናምናለን እና የተሻለ ቦታ ላይ ነገ እናገኝሃለን ብለን እናስባለን። የተከፈለው ሁሉ ዋጋ ለጥበብ ለሙያ የከፈልከውና በዚህ ልትኮራ ይገባል። ለጥበብ ላመንክበት ነገር ነው የከፈልከው። ቀላል አይደለም እንደምትነግረንም አይሆንም። እስኪ እንደዛ ሆነ በዛ ችግር መካከል በባዶ እግሩ ሩጠህ ያለ ታክሲ ሂደህ ምን ሙዚቃ ነበር? የዳዊት ጽጌ ነው ወርቅ አልማዝ የሚለው የለም ወርቅ አልማዝ ብልሽ ይገልጽሻል ውድ ዕንቁ ብልሽ ይገልጽሻል ስማጣሁልሽ የኔ ስጦታ መቼም ልዩ አርጎ ፈጥሮሻል ጌታ ስማጣሁልሽ የኔ ስጦታ ሁሉም ሙሉ አርጎ ፈጥሮሻል ጌታ የሚገርመኝ ዓይንሽን ሳይ የአጥቢያ ኮከብ ነሽ መልከታይ ደሞ ሲመሽ ጀንበር ጠልቃ ትፈኪያለሽ እንደ ጨረቃ ቤት እንደ ጨረቃ ፈክቶ መልክሽ አበራ ፈሽቶ የሰውነትሽ ቅኔ ግርም ይለኛል እኔን አይ ውበት ደሞ በዚህ ላይ ጸባይ ደሞ በዚህ ላይ ውበት ደሞ በዚህ ላይ እንጃ ቤት ቤት ቤት። እሺ መንግስቱ ሻሸው የማን አድናቂ ነው? ሙዚቃ ላይ ከምታስቡ በላይ ያልነካው ስራም የለም። በቃ ምንም ብትይው ምንም ምን ጥያቄ የለውም። እሱ ነው ከጋሽ ጥላሁን የሚጠላ የለውም። ሁሉ ሙዚቃ ይወደዳል። እንዲያው ግን መንግስቱ የተለየ ትርጉም ሰጥቶት የእውነት ምፍጥም የሚወደው ሙዚቃ የትኛው? የጋሽ ጥላሁን እያስትናፍቀኝ የሚለው ሌት ይልክኛል ካለው ሰናት ድምጽ ከፍ አድርገህ ነው ልናፍቅበት ድምጽ ስትናፍቀኝ ካጠገቤ እያለች እንዲህ ያለ መውደድ ኖር የማይመች በዘወትር እያየሁሽ ከተቸገርኩ በናፍቆትሽ አሃሃሃ በእኔ ግምት በዚች ዓለም አሃሃሃ ከዚህ ይበልጥ ስቃይ የለም። በዓይኔ የተያየሁ የመናፈቅን ጣጣ በእኔ ላይ ነው እንጂ በሌሎች መች መጣ። በዘወትር እያየሁሽ ከተቸገርኩ በናፍቆትሽ አሃሃሃ በእኔ ግምት በዚች ዓለም አሃሃሃ ከዚህ ይበልጥ ስቃይ የለም። እሺ በዚህ ሁሉ መካከል መንገድ
የቤተሰብ ድጋፍ ምን ሆነ ነበር? ከቤተሰቦች የሚደግፍ ሰው አለ ወይ? ያው ፋዘር እዚሁ መራይ ነው ያለ፣ ግን ኋላ ሚስት አግብቶ ወደ አረቢት ትባል ሄደ እና ያው የምስኪን ቤተሰብ ልጅ ነኝ። ምንም የላቸውም። እናቴ ራሱ እናቴ አሟሟት በራሱ የመድኃኒት የዛኔ ቲቪ በሽታ በጣም ከባድ ነበረ። ያው ጨርቋን እየቀደደች ታለብሰናለች። የእሷ ልብስ ቀዳ ታለብሰናለች። አረቂ እያወጣች እሷ ሳትበላ ብሉልኝ እያለች በባዶ ወዷ እንጨት ለቅማ አረቂ አውጣ ምናምን ነው ያሳደገች እና ያው አልደረስኩላት። ብትኖርልኝ ደስ ይለኝ ነበር። ስለዚህ የቤተሰብ ድጋፍ እንደሌለ አዎ እና መደገፍ የሚፈልጉ አካላት እንዲረዱ ስለፈለኩ ነው ጥያቄውን ያነሳሁት። እስኪ ስለ ራስ ስራዎች፣ የግል ስራዎች አዎ በግል የሰራኸው አላ ወሀበል በሬው ምላት አለ። ያው ቱባ ባህል ሰላም የቀረብታት አለች። ባቲ ላይ ስራህን በማሳየት ያው ጊዜ ስለሆነ ቢጠፋኝም እንረዳለን። አሁን ያለህበት ሙዚቃ ማቋርጠህ እንዳለ እንረዳለን እና ለማስታወስ ያክል ለተመልካች ወሀበል በሬው በሬው ጎጃም ላይ ያለው አንተና በሬው በሬው ጎጃም ትመደው ሌሊት እንውጣ ናና ጃሪና ኮሎ ናና ይጠብቀናል ናና ክምር ተጥሎ ናና አንተና በሬው በሬው ጎጃም ላይ ያለው ወሀበል በሬው በሬው ጎጃም ትመደው ወገል ማረሻ ክረምቴ ሰላም አኛ ነጭ ጤፍ ጎጃሜ በላ ያዘው ልቀቀው እንዳመልህ ስራ ብቻ ነው ጎጃም ያለህ ያዘለው ምታው ጎጃሜ አንተነ መጠሪያ ስሜ ሞራሽ ብለህ ጥራው ማታ እሱ ነው ጋሻ መከታ ቤት አቤት ነው የሚለው። በጣም በእውነት ቱባ ባህል የጎጃምን ቱባ ባህል ነው በይበልጥ የሰራህበት ነው። ተመልካቾች እየተከታተላችሁ ያላችሁት ጎፍላ ሚዲያ ነው። ጥሩ ቆይታ እያደረጋችሁ እንደሆነ እምነታችን ነው። ከመንግስቱ ሻሾ ጋር ቆይታችን ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ታተርፉበታላችሁ እንላለን። መንግስቱ በጣም ጥሩ ጊዜ እያሳለፍን ነው ያስባል። እሺ መንጌ በጣም የተደሰተበት ያው በዚህ መካከል ደግሞ ደስታም አለ። ብዙ እንትን ብታሳልፍን ደስታም አለና የተደሰተበት አጋጣሚ ማትረሳ የሆነ ሰዓት አስተማሪ ሁኜ የገባሁበት ሰዓት አለና እንደ ቅኔ ዘራፊ ምናምን ነው እንትኑ ሙሉዓለም ላይ ነው ያቀረብነው እና ዘይኮነ ኮነ ዘይገብረ ገብረ ሚካኤል ማዊቶ ማይዝ የተቀብረ ይሄ ከዛው ከእንትኑ ነው ተንደርድሬ ነው የምለውና ያንን ደግሞ በዜማ ትይዋለሽ። ዘይኮነ ኮነ ዘይገብረ ገብረ ሚካኤል መዊቶ ማይዝ ተቀብረ ረቢ ሰገዲ በመንፈቀ ሌሊት ረቢ አኮኑ ሰገዲ መንዶኒ ሶሊያና አንተ ትበቂ በቃና ይለዋል። ደግሞ መጨረሻ ቀኔው ላይ ማለት ነው። ከዛ በእንተ ስሟ ለማርያም ስለመብርሃን ብለው ቱባ ባሉን ነው የምነግርሽ። አብነት ተማሪዎች ላይ ያለውን ነው። አትቆም አባት ባቆፋለ ይድላል ምን ይላል ይሄ ይድጣት ታስወጣኛለች። ከዛ የኔ ዓለም የማላውቅበትን የኔ ዓለም እርሜን ብለምንሽ እንዴት ነው ያኮረፈው ልብሽ የቆሎ ተማሪውን ቴና ኮፋደይዘን ቴና ኮፋደይዘን ጎጃምና ጉብል ሸጋ ትለኛለች እሷ። አንቺን ካየ ወዲን ቴ ዙሪያ አላውቅም ይጀን ቴ ዙሪያ አላውቅም ጎጃምና ጉብል ሸጋ ከደጅሽ ቆሜያለሁ እቴ ውሻውን ሰሪውን እቴ ውሻውን ሰሪው ጎጃምና ጉብል ሸጋ ላገኝሽ ተጉዤን እቴ ባልደከመው እግሬን እቴ ባልደከመው እግሬ ጎጃምና ጉብል ሸጋ። ከዛ ይሄ ጭፈራ አለ ድሮ ሕፃን እያለን ምናምን ጨፍረው አለሌላ አለላ አለሌላ አለላ ድንቡሎ ገላና ካሌ ድንቡሎ ገላና ካሌ ሜዳው ትዝ አለኝ አካሌ ኮቸሮ ያሰጣሁበት ኩበት ለቀማ ስትመጪን አሻግሬ ያየሁበት
ስሻገር ወንዙ ሞልቶብኝ ደበሌው እያጣደፈኝ ጀጀባ ይዤ በቀረው አይን አይቶሽ ልቤ ባረፈ ድንቡሎ ገላና ካሌ ድንቡሎ ገላና ካሌ ፌስቲቫል ላይ አንደኛ የወጣንበት ናው እንደዚህ ያ ፌስቲቫል ያለፍክበት አጋጣሚ በህይወትም ያስደስትህ ነው ማለት ነው። በጣም እስኪ መንጋዬ ሻሾ አሁን ምን ላይ ነው? የወደፊት ህልሙስ ምን ድረስ ነው? አሁን የኛ ህልም ምንድነው? በዚህ ላይ ህልሙን ታልሚያለሽ ፋይናንሻል ድጋፉ ደግሞ ይይዝሻል እንጂ እንደ ልብ የምትራመጅበት ሰዓት ቢኖር እዛ ያለውን ነገር የኪነ ጥበብ በተለይ ኪነ ጥበብ አሁን ሀገር ለሀገር ከማስተሳሰር አንፃር ሌሎች ከክልሎች ክልል ከክልል እንደዚህ ከዛ ደግሞ ኢትዮጵያ ብልሽ ደግሞ እንደዚህ ደግሞ ሰፍተሽ ደግሞ እንደ ዓለም ደግሞ ዓለም አሁን አንድ ቴክኖሎጂ አንድ እየሆነ ነው። እንደዛ የሆነ የራሴን የሆነ ነገር እና ለማይሸት ክብረ ዶክተራችን ጥላሁን ገሰሰ እነሱ በሄዱበት እንትን እኔም ተጉዤ የተሻለ የሆነ አሻራዬን ጥዬ ማለት እፈልጋለሁ ከመሞት ይልቅ። ያን ነገር ለማድረግ ግን ምን ችግር አለ? የፋይናንሻል ድጋፍ። አሁን ስለ ሰላም መቸለት ነው ቁጭ ብዬ ተኝቼ አንድ ሀሳብ መጣልኝ። ያሳየን ፍካት ደስታዋን ባሯን ያሳየን ኢትዮጵያን የአገር ልጅ ዳር እስከ ዳር ያለው ሰላሙን ያብዛው ሰላሙን አማን ያደርገው ቀየውን ያለ ሀገር አለው ያለ ሀገር ማማር ያለ ሀገር አለው ያለ ሀገር ክብር እንኳን ሰውና ሰው ሁሉም በሀገር ነው የሚያምረው። የእናትነት ውለታዋን ችለን ባንከፍላት እኛ ያለን አትጎዳም አይደፍራትም ጠላት። ይሄ በቃ ቱባ የለም እንትኑ ከአንቺ ሆዬ ላይ ገብቼን የሰራሁት ይወጣ ወቅታዊ ስራ ነው። እጅ ላይ ያለ ስራ ነው። አዎ እጅ ላይ ያለ ነው። ሌላም ብዙ ስራዎች አሉ እጅ ላይ ያለ እነዚህ ነገሮች አሉ። በቃ ከዛ ውጭ ደግሞ ፍቅር የሚባለው ነገር አሁን እኮ ቤተሰብ ለቤተሰብ እንኳን እኮ የሚቃቃርበት ሰዓት ነው። በጥሩ ሁኔታ ፍቅር ምን ያህል ፓወር እንዳለው ምን ያህል ኃይል እንዳለው ፍቅርን በደንብ የምንገልጽበት በዚህ በአርቱ ዙሪያ በተለይ ሰዎች ከሰዎች እንዴት መዋደድ እንዳለባቸው አንዱ ክልል ከአንዱ ክልል እንደዚህ በቃ ፍቅር የሚባለውን ነገር እንደዚህ ገምደን ይዘለነ ከወሬ በዘለለ ያንን ሙያውን በትክክል መሬት ላይ አውርጄ መስራት ብችል ለኔ ትልቅ ከዛ ውጭ ሀብት የለኝም። የመጣሁት ለሆነ ዓላማ ያንን ዓላማ አሳክቼ መሄድ እፈልጋለሁ። ያን ነገር ለማድረግ ደግሞ ፋይናንሻል ድጋፍ ያስፈልጋል። እኔም ብቻ አይደለም የኔን መሰሎች አሁን የኪነ ጥበብ ባለሙያ የምትዩ በሙሉ የሆነ ሰው ልክ እንደ ሙዝ ልጣጭ መጥቶ የሚጥለን ምናምን አይነት ሰዎች ነን ሆኗል። አሁን የሆነ አካል መጥቶ እንደ ሙዝ ልጣጭ የሆነ ነገር ሽግ ወስዶ ተጠቅሞ ይጥልሻል። እንደዛ ሆኗል። እያንዳንዱ አሁን ትልልቅ አርቲስቶች ምናምን ብዙ አሁን በተሻለ መንገድ አሁን በኢትዮጵያ ዙሪያ ብዙ የኪነ ጥበብ ስራ የሰሩ ሰዎች አሉ። በህይወት የሌሉም ያሉ የነዛ መነሳት ሌላው እንዲነሳሳ ጥረት ያደርጋል። በብዙ በቃ በቱሪዝም በምናምኑ አልተሰራበትም። ይሰራበት ቱሪዝሙ የተሻለ ሀብት ኖሮት የተሻለ ነገር ይዞ እኛም ባለሙያው የሚጠቀምበት ከዛ ደግሞ ህዝብን የምንጠቅምበት እንደገና ደግሞ እንደ ክልል የክልሉ ትልቅ ሀብት ማምጣት የምንችልበት እዚች ከገጠር ቀርጸን አመጣን ነው ፌስቲቫል ላይ ያንን ታክል ደስ የሚል ነገር ወደ ውጭ ሁላ ሄዳችሁ አሳዩት እስኪባል ድረስ። ምክንያቱም ያልዘገነው ብዙ ስራዎች አሉ እና የጉበኛን ማንሳት ትችላለች ከደራሲያን ማህበር ኔስማከ ምናምን አሁን እየጻፉ በቃ የተሻለ ነገር ለአእምሯችን በጥሩ ሁኔታ የሚመግቡን ድርሰቱ ዙሪያ የተሻሉ ሰዎች አሉ። የጻፉ ደግሞ በጉኛቸው ደግሞ ድጋፍ አጥተው እንደዚህ ይዘው ትራስ አድርገው ይተኛሉ። አሁን ይሄ አንድ የሆነ ቦታ ላይ የሆነ ሰው ሻይ ቡና ምናምን ከሚለው የዘለለ ነገር ነው። ይሄ ማውጣት ይቻላል፣ ግን ቅን አስተሳሰብ ይቻላል። አእምሮ ቅን ከዚህ ጋር የተገነባው ኪነ ጥበብ ሲጀመር መጀመሪያ መሰረቱ ኪነ ጥበብ ምንድን ነው ዓላማው የሚለው ይህንን መገንዘብ ያስፈልጋል። ፌስቲቫል ሲደርስ ብቻ እኮ ነው እኛ ምንጣር። ከዛኛ ፌስቲቫል ሲባል ምንድን ነው ምናሳየው? ገብቶሻል? ጭንቀት ይገባናል። ከዛ ገጠር ድረስ ቱባ ባህሉን ይዘን አባቶቻችን እየጠየቅን እንዴት ነው ያለው ነገር ያንን ነገር ደግሞ ያመጣን ደግሞ ለዓለም ለማሳየት ደግሞ ያ ደግሞ ትልቅ እንትን ይጠይቃል። የግድ ኪነ ጥበቡ ብቻ አይደለም መሸከም ያለበት። መንግስትም ይህን አካል ይህን ነገር በደንብ ይዞበት አስቦበት ማለት ትችላለች በጥሩ ሁኔታ። በቃ አይ ለምን ኪነ ጥበብ ያስፈልጋል፣ ይጠቅማል። አሁን የሆነ ያለው ምንድነው ምናምን ለአዳራሽ ማድመቂያ እንደዚህ ግባ ምናምን። አሁን ያለህበት ሁኔታ እንዴት ነው? ስራም የለም ካለው ወቅታዊ ሁኔታ እንረዳለን። ምንም አሁን ያው ቤተሰብ ጋር ነው ዝም ብዬ ቁጭ ብዬ ያለሁት። ያው አንዳንዴ እንደዚህ ወጣ ገባ እያልኩኝ ምናምን እዛው ደግሞ የሚያውቁኝ ጓደኞችም ምናምን በቃ መንገድ ይዘው ምናምን እያሉ ከዛ ውጭ ግን እዚህ ግባ የምትይው ነገር የለም። አሁንም ድረስ እስቲ ባለቤቴ
ማንጎ እየሸጠች ነው። መንገድ ላይ ጎልታው እየሸጠች ነው። አሁን ይሄ በቃ የግድ ነው የሆነ ነገር እንትን ለማለት ዋጋ መክፈል አለብን። መረዳት አለባቸው ብዬ ነው የማስበው። እኔ ይህንን ነገር የሆነ የተሻለ ነው። ካልሆነም ደግሞ ያው እኔ እንደ ፊትም ቻሌንጅ እኔ አይገድበኝም። ነገ መነገ ወዲያም ደግሞ በራሴ የሆነ ነገር ትሬኒንግ አደርጋለሁ። በደንብ ነው ትሬኒንግ በቃ እንትን አለን። ሁሌም ሰዓቴን በደንብ ነው የግድ ቤት ቁጭ አልኩ ብዬ እንትን አለን። ፈኖችን አጠናለሁ። አዳዲስ ስራዎችን ፈጠራዎችን ምናምን እንደዚህ እንትን እላለሁ። እዛ በቃ በዛ ደረጃ ነው ያለው። በነገራችን ላይ ስለአንተ ከሰማሁት ኤንቢሲ እና ባላገሩ ላይ ገብተህ ተወዳደርክ ነው እንጂ ብዙ ቦታ ሞክረህ እንዳለፍክም ሰምቻለሁ። ዋልታ ኦዲሽን ወስጃ አልፌያለሁ። ኢትዮጵያን አይዶል አልፌያለሁ። ሪቮሉሽን አዲስ እንደዚህ አሁን እነዚህ ውድድሮች ናቸው። ኦዲሽን ትወስጃለሽ ካለፍሽ ከዛ ወደ ውድድሩ ገባሽ ማለት ነው። ድሚያ ኤንቢሲ ስለቀደመ ኤንቢሲ ገባውና ኤንቢሲ ገብተሽ ሌላ ውድድር ላይ መወዳደራችን ከዛ በዛ ቀረ። ከኢኮኖሚ አንጻር ነው እንጂ መንግስቱ የሚያቆመው ነገር የለም። አዎ ዝግጁ ነው። አረ በእኔ በኩል በጣም ብዙ ሀገራዊ ስራዎች አሉ። ብዙ በጣም ድሮ ኦልድ በጣም የሚወደዱ ስራዎች አሉ። ልምምድ ላይ እንዳለ ሰዎች ዝግጁ እንደሆንክ እንዲያውቁ። አዎ ዝግጁ ነኝ። በእኔ በኩል ችግር የለብኝም። ቢሆን ግን አሁን ደስ የሚለኝ አዲስ አበባ ኪቦርዲስት ራሱን የቻለ ያስፈልጋል፣ ባለሙያ ያስፈልጋል። ከዛ ከነሱ ጋር ትሬኒንግ ማድረግበት ጊዜ ኖሮ በቃ ያ ነገር መሳሪያ ጋር አሁን የራሴ ልምምድ አለ። መሳሪያ ጋር ደግሞ ግንኙነት ያን ነገር ባገኝ ሞር የተሻለ ነገር ማድረግ ይችላል። እስኪ መንግስቱ ባህር ዳር ከተማ የተለያዩ የባህል ምሽቶች እንዳሉ ይታወቃልና እንደው ባህር ዳር ከተማ ለመንግስቱ ብቻ ሳይሆን ለሙዚቀኞች እድል ናት፣ ምቹ ናት ብለህ ታስባለህ? ባህር ዳር አይ አይደለች። ከተሻለ መሄድ ካለብን ወደ አዲስ አበባ ምናምን እንጂ እዚህ አካባቢ አሁን አንድ ምሽት ቤቶች አሁን በክልሉ ያለው በጸጥታው ሁኔታ ምናምን የሉም። ተቀዛቅዛ የለም በቃ ምንም የለም። ምክንያቱም ምሽት ቤት የሚባል ነገር የለም። ሁለተኛ ወጥቶ ሰውም ምናምን መዝናናት ስለአለበት የታክሲ ምናምን እንትን የላቸውም። ስለዚህ ያለው አማራጭ ቢከፍትም ኪሳራ ውስጥ ነው የሚገባው የሚከፍተው አካል ይዘጋል። ስለዚህ እድሉ የለም። የጠበበ ተሰጥኦ ላላቸው ሰዎች ያን የማግኘት እድል አይኖርም። የጠበበ ነው በጣም። ከዚህ ይልቅ አሁን ብዙዎቹ በኮሮና ጊዜ በጣም የተጎዱ አሉ። ጓደኞች ኮሮና ልክ እንትን ሲል ምሽት ቤት ነበረ። እዛ ልክ ቆመ። ከዛ ያ በቃ በጣም የምትሻሽላቸው ባለሙያዎች በቃ በጣም ለችግር ነው በዛችን ቅጽበት እንኳን ለችግር። አሁንም ደግሞ በጸጥታው ሁኔታ ብዙዎች የጥበብ ባለሙያዎች ጥሩ ላይ አይደሉም። በቃ በዚህ ግባ የምትይውም ማለት ያስጠላል። ያለው ነገር እዚህ አካባቢ ቢስተካከል የተሻለ ቢሆን ጥበቡ ቢደገፍ አንድ ባህሉን በማስተዋወቅ ዙሪያ አንድ የሆነ ቱሪስት መጥቶ ይዞት የሚሄደው ነገር የሆነ ነገር አለ እኛ ላይ ነው ያለ ያለው ቱሪዝሙን ትክክለኛ አሁን ማታ ምሽት ቤት ስትመጪ ጎንደረኛ ታሳያለች፣ ጎጃመኛ አለ፣ ወሎ አለ። ከዛ ባህሉን ነው ያንን ታሳይ ከና አለባበሱ ከና አመታቱ ዝዋዜው አለ። ያ ደግሞ ጭፈራው አይነት እያንዳንዱ ይለያያል። ሸዋው አለ እያንዳንዱ ነገር የተለያየ ነው። አገው አለ ብዙ ብሔር ኬሚሲዎች ምናምን ብዙ ነው ያለ እዚህ እንዳይበልጥ እንዲታወቅ የምናደርገው ማድረግ ይቻል ነበር። አዎ እኛ በእኛ ነው ይቻላል። ከዛ ተመልሶ ሲሄድ ወደ ሀገሩ ይሄ ነገር በጣም ደስ ይላል ብሎ ቀርጾ ምናምን ይችላል እንትኖች ማሳየት ይቻላል ማለት ነው። ያን ነገር ለማድረግ ግን ጥበቡ መደገፍ የራሱ የሆነ ነገር እንትን መኖር አለ። የሆነ ስብሰባ ሲኖር ንዙፈኑ እንባላለን። እዛች ስብሰባ ላይ እንዘፍናለን። ቀጥታ ይበተናል። ለፕሮግራም ማድመቂያ እንደዛ ነው። እሺ ተመልካቾቻችን እየተከታተላችሁ ያላችሁት ጎፍላ ሚዲያ ነው። ጥሩ ቆይታ እንዳለን እርግጠኞች ነን። እንዲህ እያልን ወደ ፕሮግራማችን ማገባደጃ ደርሰናል። ነገር ግን መንግስቱ በቂ አቅም አለው፣ ችሎታ አለው። ይህንን ማገዝ የምትፈልጉ መንግስቱን በተለይም ደግሞ ህዝብ ገብቶ ስራዎቹን አይቶ የእውነት የሚገባውን ክብር ቢሰጠው እንላለን እንደኛ እንደ ጎፍላ ሚዲያ። በተረፈ ልጁ ዝግጁ ነው። ባለቤቱ እየሰራች ነው። ዛሬ እሱ ተቀምጦ ይህን ያህል ችሎታ ይዞ በባለቤቱ ላይ ነው ያለውና የጥበብ አፍቃሪ ሆናችሁ በተለየ መንገድ እሱን ማገዝ ትልቅ ደረጃ እንዲደርስ የምትፈልጉ የኪነ ጥበብ አፍቃሪዎች መንግስቱ አለሁ፣ ዝግጁ ነኝ፣ ስራ የተለያዩ ድሎችን አጣሁ፣ ኢኮኖሚ አጣሁ ብዬ ልምምዴን አላቆምኩም፣ ዝግጁ ነኝ እያለ ነውና በጎፍላ ሚዲያ ስም ይህንን እንድታደርጉ የምትችሉ ሰዎች እንድትተባበሩት ስንል እንጠይቃለን። እሺ መንግስቱ፣ በነበረን ቆይታ በጣም ደስተኛ ነኝ። በጣም እውነት ለመናገር የተለያዩ ስሜቶችን ያስተናገዱት
በሙዚቃው በጣም ደስ የሚል ባታቋርጠው ሁሉ የሚናፍቅ ድምጽ አለ። በዛው ልክ ደግሞ ይህ ድምጽ የደረሰበትን ቦታ ስናስብ ደግሞ ጥሩ ደስ የማይል ነገር ተሰምቶኛልና ለቀጣይም የተሻለ ነገር እንደሚገጥም ተስፋ አደርጋለሁ። ጥሩ ነገር ላይ ሆነ ድጋሚ እንደምንገናኝ ተስፋ አደርጋለሁ። በጣም ደስተኛ ነኝ ባልነበረን ጊዜ እንዲሁ አንፋታም። ደስ የሚለው ሙዚቃ መርጠን በደንብ ዘና አድርገን ነው የምንለያይ። እሳቱ ተሰማ እውነት ይሆን ሐሰት እንላለች። እውነት ይሆን ሐሰት አልገባኝምና በእርግጥ ተቀበረ ፍቅር በቁመና። እውነት ይሆን ሐሰት አልገባኝምና በእርግጥ ተቀበረ ፍቅር በቁመና። ጥያቄ አቀርባለሁ ሰዎች ባካችሁ ፍቅር ጠፍቶብኛል ምናልባት ያያችሁ። እውነት ይሆን ሐሰት አልገባኝምና በእርግጥ ተቀበረ ፍቅር በቁመና። ፍጥረት ተሰብስቦ ናየዋ ብሎ አለቀሰ ጣጣውን ጨረሰ ናየ ፍቅር ገሰገሰ። ጥያቄ አቀርባለሁ ሰዎች ባካችሁ ፍቅር ጠፍቶብኛል ምናልባት ያያችሁ። እውነት ይሆን ሐሰት አልገባኝምና በእርግጥ ተቀበረ ፍቅር በቁመና። በእርግጥ ተቀበረ ፍቅር በቁመና። በእርግጥ ተቀበረ ፍቅር በቁመና። እሺ በመጨረሻም መንግስት ማስተላለፍ የምትፈልገው እንደው ምናልባት ስናወራ እኔ የሳትኩት ቀረ ህዝብ እንዲያውቅልኝ እፈልጋለሁ የምትለውና ደግሞ ከዚህ በፊት ለነበሩ የሚያበረታቱ ለነበሩት ምስጋናም ለቀጣይ ጉዞህም ከጎንህ እንዲሆኑ ተጨማሪም ሰው በተለያየ አጋጣሚ አንተን ስራዎች የሚያደንቅ ሰው ለነገው ጉዞ የተሻለ ስኬት ከጎንህ እንዲቆሙ መልእክትህንም የቀረ ያልከውን በሙሉ ጠቅለል አድርገህ ነፃ ነው። ይበቃ ሰዓት ሰጣው። እኔ ማለት የምፈልገው እስካሁን ከጎኔ ለነበራችሁ አይዞህ በርታ ያላችሁ ደጋግ ኢትዮጵያውያን እኔ እዚህ ለመድረሴ የተሻለ አስተዋጽኦ አድርጋችሁልኛልና ነገም ነገ ወዲያም የተሻለ ስራ ሰርቼ ደግሞ የተሻለ ነገር ለእናንተ ለማቅረብ በእኔ በኩል ዝግጁ ነኝ። በቅድሚያ በልዑል እግዚአብሔር ስም በድንግል ማርያም ሁላችሁ ከወንበሬ ተነስቼ አመሰግናለሁ። እግዚአብሔር ያክብርልኝ፣ ክበሩልኝ። ምክንያቱም ይሄ ሁላ ውጣ ውረድ በእናንተም ጭምር ነውና በእኔ ብቻ አይደለም። በቃ ጋን በጠጠር ይደገፋል ነውና ብትደግፉኝ እኔም ደግሞ የተሻለውን ነገር ስራ ሰርቼ ከዛም ደግሞ ቱባ ባህሉን ያለውን ነገር ሁሉም ክልሉ ልክ የሚፈልገውን ነገር በደንብ አውጥቼ ለማሳየት በእኔ በኩል ጥረት አደርጋለሁ። በእናንተም በኩል ደግሞ ያው ድጋፋችሁ አይለየኝ እላለሁ። እስካሁን ያበረታታችሁ እግዚአብሔር ያክብርልኝ፣ እግዚአብሔር ምሩልኝ። እኔም ደግሞ የተሻለ ቦታ ደርሼ የእናንተንም ደግሞ ትክክለኛ ባህሉን ቱባ ባህሉን ለማውጣት ጥረት አደርጋለሁና እግዚአብሔር ያክብርልኝ። ሚዲያ ትልቅ አስተዋጽኦ አለው እኛ እንድንወጣ እንድንነሳ፣ እኛ የተሻለ ነገር የተሻለ ቦታ እንዲጠብቀን የሚዲያ አስተዋጽኦ ከፍተኛ። ስለዚህ አንቺንም በጣም አመሰግን በሚዲያ ስም ጎፍላ ሚዲያንም በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ ክበሩልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ስለነበረን ቆይታ አክብረህኝ ጥሬን ተቀብለህ አላንገራገርክም። እንደደወልኩ ነው ኧረ ችግር የለውም ይመቸኛል ያልከኝ አክብረህኝ ስለተገኘህ በጣም ከልብ አመሰግናለሁ። የእውነት እንደተባለው ተመልካቾች ከዚህ በፊት ድጋፍ አድርጋችሁልኝ አላሳፈርኳችሁም። ደረጃ ይዤ ወጥቻለሁ። ግን የኢኮኖሚ ችግር ነው ወደ ኋላ የጎተተኝ እንጂ አቅሜም አሁን አለ እያለ ነውና በዚህ አቅሙ የበለጠ ሰርቶ ይመጣል ብለን ተስፋ እናደርጋለን። ስለነበረን ቆይታ እናመሰግናለን። ጎፍላ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑን። ተወዳጁን ታተርፉበታላችሁ። መንጌን በሌላ ስራ እንጠብቀዋለን። ከውድድር በኋላ ጥሩ ውጤት እንጠብቃለን። ዝግጁም ነው። እናመሰግናለን። መልካም ጎፍላም ያልተደመጡት ድምፅ፣ ጎፍላም የመረጃ ፍላም። ይህ ጎፍላ ሚዲያ ነው።
ጋር ስለሆኑ ምስጋናችን ልባዊ ነው። ጎፍላ ሚዲያም